በራስ መተማመን ማለት ራስህ ክርስቶስ ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የተባለው ራስህ ክርስቶስ ስለሆነ ነው። በአንተ አይደለም፣ ሁሉም በሚያደርግልህ ከጀርባ በቆመ በእግዚአብሔር የምትተማመን። ያ ነው ወይ አስፔክትህ፣ ያ ነው ወይ ኢንቴንሽንህ። አንድ ቤስት ነገር ደግሞ ልንገር፣ እግዚአብሔር የወደደውን የመውደድ ግዴታ አለብህ። እግዚአብሔር ይወድሃል አንተ። እግዚአብሔር የወደደውን የመውደድ ግዴታ አለብህ። ሰውን ይወዳል፣ መውደድ አለብህ ግዴታ። አንተንም እኮ ይወድሃል፣ መጥላት አትችልም። ራስን መጥላት በጣም ኃጢአት ነው ነገራችን። እግዚአብሔር የወደደውን ነገር እንዲጠላል ደም እኮ ነው የተከፈለልህ። አንተ እስከ ሞት ሄዶልሃል። ፎር ግራንትድ መውሰድ እኮ ነው ለራስ እንደዚህ ታመለካከት። እንዴት ራስን ዓለማዊ ነገሮች ካሳኩ ሰዎች ጋር ራስን እንዴት ታወዳድራል? ጆርዳን ፒተርሰን ይላል ቡጋቲ ሲነዳ የምታየውን ሰው መኝታ ቤቱ ብትገባ ታለቅስለታለህ። ምን አይነት ሱስ ውስጥ እንደተያዘ ምን አይነት ኃጢአት ውስጥ እንዳለ አንተ አታውቅም። ከሁሉ በላይ ደግሞ ትልቁ ሰላም ትልቁ ሰክሰስ ሰው እግዚአብሔርን በህይወቱ በልቡ መያዙ ነው። ያ ሰው እግዚአብሔር ይኑረው አይኑረው በምን ታውቃለህ?